አልበዛም እንዴ ነገሩ? አልበዛም ወይ ነገሩ? አልበዛም ወይ? ሁላችሁም አስመሳዮች ናችሁ። ቁምቁም። አቤት። ኢንስፔክተር ዶክተር እባላለሁ። የትኛው ነህ? አይመለከትም። አንዳንድ ጥያቄዎችን እጠይቅሃለሁ፣ ትነግረኛለህ ማለት ነው። ዛሬው ስራችን ቀልድ አይደለም። እሺ፣ ሄደህ ያለውን ነገር አሳውቀው። ምን ከሱ እንደምንፈልግ በእርግጥ ንገረው። ሄደህ አሳውቀው፣ ካልሆነ ንገረኝ። እሺ። እንደምታየው የዛሬው ስራ እያንዳንዱ ቀልድ አይደለም፣ ዋጋ ያስከፍላል። ዞር በል እናታተ፣ ዞር በል፣ ዞር በል። ከዛ የመጡት በእናትህ እኛ በሰላም መኖር አንችልም። ዞር በል እናታተ፣ ከዚህ ጋር ዞር በል። ደዘለ ተከፈል። በእናትህ እንዳትሰክር። ኧረ ዞር በሉ እናንተ፣ በእናትህ አንተ ዞር በል በእናትህ። አመዳም ሲያስጠላ እናትህ ታፈላልኛለሽ። ወይ ባባ የቱ ጋር ነሽ? ወይ የሬል ሹፌሩ ነህ? አያው የሬል ሹፌር ነኝ። አደባባይ ወላ አይደለ? የመጀመሪያው ቅያስ እሱ ጋር ነው። እሺ ፒስ እጠብቃለሁ። አደባባይ ወረድ እንዳልኩ መጣ 5 ደቂቃ። ኧረ እንዳያሳስብ እየዞርኩ ነው አደባባዩ። መጣ። እሺ ወይ አንቺ ነሽ? አሁን የደወልሽ አንቺ ነሽ? ምን ራይድ ምናምን አልደወልሽም? ራይድ ደውዬ ነበር። ወይ እኔ ነኝ። እንዴ ምንድነው ማለት? መኪናው የት አለ? መኪናው ትላለህ እንዴ? ለራይድ ሹፌሩ አለ የደወልክ? እኔ ሹፌሩ ነኝ። እኔ ጋር ነው የደወልከው። ስለዚህ ግድ መኪናው መኖር የለበትም። መኪና ደግሞ ስልክ የለውም። ና አሁን ስራ አታስፈታኝ። ላስጀምርልህና በእግር ልሸኝ። እሺ በውካ አስጀምርልኝ። እሺ በምን ይሻላል? በፈረስ በበቅሎ በእግር? እና ይሄን ስራ በትርፍ ሰዓቴ ነው የምሰራው። ባይዘው እንዴ አልበዛም እንዴ ነገሩ? አልበዛም ወይ ነገሩ? አልበዛም ወይ? ሁላችሁም አስመሳዮች ናችሁ። ባለጌ ናችሁ። ሰርጉ፣ ጥሎሹ፣ ሽምግልናው እኛ እንጠራም እንዴ? ለምን አጠሩንም? ቀርጾ እኮ ፖስት ማድረግ እኮ ቀላል ነገር ነው። ለምን አጠሩኝ? ገብቷችኋል? እኔ ወንድማችሁ አይደለም እንዴ? ደገፍ አድርጉኝ። ይኸው ጥር በሙሉ ሰርግ ነው። አንድ ሰው እንኳን ሰርግ አይጠራኝም። አንድ ሰው እንኳን አይጠራኝም። እኔ አይም ዚስ ክሎዝ አይ ስዌር ድንኳን ልሰብር። አይ አም ዚስ ክሎዝ። አትፈቱኝ፣ አረጋዋለሁ። ድንኳን እሰብራለሁ። ድንኳን ከመስበሬ በፊት ወዬ ይበሉ። ቴንክ ዩ። አይ የልጅ ቡዳ ቤት ማንም የለም ብለህ ከቤቱ ጣሉ። እሺ አሳያለሁ። አይነስ ቤት ፋና ተመለስ። እያየሁ የልብካው አርቲ መተኩ ነው ውሻ። ቁምቁም። አቤት። ኢንስፔክተር ዶክተር እባላለሁ። የትኛው ነህ? አይመለከትም። አንዳንድ ጥያቄዎችን እጠይቅሃለሁ፣ ትነግረኛለህ ማለት ነው። እሺ። ይሄን ሰው ታውቀዋለህ? ራስህ እኮ ነህ ማለት ይሄን ልጅ? አይ አላውቀውም። እርግጠኛ ነህ አታውቀውም? አላውቀውም። አሁንስ? ላውቀው እችላለሁ። ዜማ ህይወት ዮኒ ዜማ ይባላል። ቡኒ ጫማ ያዘወትራል። ወረዳ 12 ቀበሌ 17 ነው ያለው። ብዙ ጊዜ የብብ ፀጉሩን እያበጠረ ነው የሚንቀሳቀሰው። በጣም አመሰግናለሁ። ለምን ፈልጋችሁት ነው? አይመለከትህም። ለምን ፈልጋችሁት? አንድ ነገር አጥፍቶ ነው። ኧረ እባክህ ምን? ልጁ ወሮ በላ። አንተ ራሱ ብታየው ማለት ነው። ለኔ ጠቁመኝ። ውሻ እኮ ነው እኮ። በጣም ትብብር በጣም አመሰግናለሁ። ምንም ችግር የለውም። ሰማ እንጂ ምን አጠፋን ያልከኝ? ምንድነው ያጠፋው ነው? በደንብ እስቲ ግልጽ አድርገህ ንገረኝ እኮ። ሴቶቹ ለምንድን ነው የማይጠጉኝ? አንተ ቆይ ራስህን ከሴት ጋር አስበው ታውቃለህ? ጭራሽ የማትሆን ሰው። ኧረ በእናትህ አንቺ እንዴት ነሽ? ሰላም ነው? ወይስ ጓደኛዬ ታውቂው? እንዴት ነሽ? ሰላም ነው? እንዴት ምን ሆነ ነው? አሁን እየነገርኩህ አንተ ደግሞዋለህ። ምን ነው? ከዚህ እኮ ነው አትሆንም የምልህ። አንተ እንደሷ ቀልድ የማይገባው ልትሆን ነው እንዴ? ቀልድ ነው እኮ በቃ። ይኸውልህ እዛ ጋር መጥቷል ትያለች አይደል? በጣም እያየች ነው። በቃ እዚሁ ጭራስ እንዳታስቢ። ምን እሺ ሞዬ ደስ ይል ነው እንዴ? ደስ ይል ነው የሆነ ነገር አስበው። አትችል ይባናች መሰለኝ። አትገባኝ እንዴ? አንተ ነገር በቃኝ።
ተስፋ ቁርጥ ነው ያዘበከኝ። የባለፈው የዳዊት ጽጌ ኮንሰርት ላይ ዳርዳ ዳርዳ አሰል ቆንጅዬ ልጅ አየሁ። ልቤ እሷ ጋር ቀረ። እንዴት ከሰው ጋር ልስማማ? አልቻልኩም ጭራሽ። እና ሁለተኛው ዙር አለና እንዴ እዛ ታገኛት ይላል። ሁለተኛው ዙር የዳዊት ጽጌ ኮንሰርት ሐዋሳ ላይ የካቲት 1 ይካሄዳል። ታዲያስ እዛው እንገናኝ። አረ ቦርሳን ጠላጠል። ዛሬማ ጸዴ ስራ ነው ያመልጠኝ። ባክሽን ክላስ ውስጥ መግደውለት ሰልችቶኛል። እስኪ ሀብታም ባልፈልግልኝ እስቲ ቡና እዚህ አፍተርኑን ክላስ እንዴት ናችሁ? ዛሬ በሞተር ዘይት እንዴት ቺፕስ እንደምንጠብስ ነው የምንማረው ማለት ነው። አክቹአሊ ሳምቡሳ መጥበስ ይቻላል፣ ግን ዛሬ ቻፕተር 1 ብቻ ነው የምንማረው። ለዛ እናየዋለን። አታ ነው ምንድነው ወራት ያዝነው? ተነስ። የአባት ሆቴል መሰለህ እንዴ? ለነገሩ ትናንት የሰጠሁትን የቤት ስራ ሰርታል? ሰርቻለሁ። ሰርታል። እሺ እንደዛ ከሆነ በተራ ቁጥራችሁ ሁላችሁም እየተነሳችሁ የቤት ስራውን ታነቡልኛላችሁ ማለት ነው። አንተ ስንት ቁጥር ነህ? 24 ቁጥር። ጭራሽ 24 ቁጥር ነህ? እንዴት ብትነቀኝ ነው? ጀምር። እንደውም አንተ ነው የምትጀምረው። ተነስና ቅር አንዴ በእናትህ አንዴ። ኧረ እኔም አልጨረስኩም። ምንድን ነው በእግሬ ነው የጻፍኩት? ምንድን ነው የጻፍኩት? አንብብ። ዛሬ አጠር ያለ ታሪፍ ላነብ ነው። ነገር ነው ታሪክ ነው እባክህ የሚለው ታሪክ ላነብ ነው። ተረት እኮ ነው የሚለው። አንተ አሽቃባጭ ማህይም ተረት ነው የሚለው። ኦኬ ተረት የላም በረት አትሉ አንልም። ያው ላም ፊት ለፊታቸው ቆሞ የለም። ዝም ብላ እባክህን። ድሮ ፋይዋይ ከመኖሩ በፊት የምን አባ ፋይዋይ አይደለ እንደሚለው ዋይፋይ ነው እኮ የሚለው። የምን አባ ፋይዋይ ነው የምታወራው? አምጣው፣ እንደውም ለፍተህ አምጣው። ይሄን ቀደላሉ እንዴ? ምን አይነት ጽፈት ነው? እኮ ወንጀል ያስቀጣል። ቲቸር እኔ ደፍተር አይደለም፣ አንተ ደፍተር አይደለም፣ የኔ ደፍተር አይደለም። እና የማን አባቱ የዶሮ ጭረት ነው? የእሱ ነው ቲቸር። ሰላም እንደናችሁ። አመሰግናለሁ። በመጀመሪያ ይቅርታ ጠይቃለሁ። ራሴንም ግራ አጋብቼ እናንተንም ግራ ሳጋባችሁ ነበረ። አዎ በትክክል ብዙ ነገሮች በዚህ ዓለም ላይ ግራ ያጋባሉ። በዛውም ላይ ተጨምረን እኛ ራሳችን ግራ ስናጋባ ምናልባት ሊረዱን ያሰቡትን ሰዎች አብረን ግራ እናጋባለን። ይህ ከመጥፎ በላይ መጥፎነት ነው። እኔም ተረድቻለሁ። ወይኔ ባለፈው የተጣሏቸው ልጆች ሚስ ልዩ ያደረገችውን አደርጋለሁ። እነዚህ ናቸው ልጆች እንዳለ። ይሄ ጭንቅላቱ በአባቱ ነው የወጣው። በእኛ ደም የለም እንደዚህ ያለ ጭንቅላት። ናስቲ አያትን ሰላም አትልም። እንደው ደነዝ ነው እንደ አባቱ። ወይኔ ሰው ገጨው። አባ ደህና ነህ? እንዴ እርግጠኛ ነህ? ችግር የለውም እባክህን ሆስፒታል ምናምን ላሳክምህ። አይ ችግር የለውም። አሎ አባ። ሄሎ ገብረ መድህን። ጉንፋን በጣም ስለያዘኝ ውርስ ልናዘዝ እፈልጋለሁ።
አባዬ ምንድነው አንተ ልጅ ምንም ታተለ እንዴ በዚህ ፊት አረጃ ጫቦኮት ነው እንደሚያብረን እየሄድን እኮ ነው ፋሎኝ ያዝናናው እየሳቀች ነበር ሂድ በልማ በመጣስ ደግሞ አረ ወንድሜ እንደይባልም እኔ ያላ በቃጅስ ጸበል ተመላልሳታል እናቴ ትሙት አቃጅ ምን ይመሰክር ምንም አትሆንም የለመድኩ ነፃናቸው አትሄድ እንጂ ይላባች እየተቆጣ ተዋት አትያት ደግሞ አንተ አትያት ደግሞ ድጋሚ ወንድሜ እንዲህ ግን አይባልም ሌላ ሰው ይባላል አንቺ በእኔ ህይወት ባትመጪ በህይወቴ ሀፕን ባታረጊ ኖሮ ማብራት ተሸክሞ የሚቆመው ያ የብረቱ ፖል ታቀበልሻ ካሱም በድን ነበር መሆኑ ወይ እማ እኔ ገብጋባ ነኝ እናቴ እኔ ያሳነስኩብሽ እንደውም ይኸውልሽ ፖሉን ብቻ አይደለም የተሸከመው ማብራት አለ አይደል እሱም በእን ጠፍቼ ብን ብዬ ቀር ነበር አንቺ ባትኖሪልኝ እኔ ዘንድሮ ግን ፈጣሪ ፍቅራችንን ጠብቆታል ዘንድሮ የዘንድሮ ምን ለየው በየአመቱ ከአመት አመት እየጠበቀን ነው ምንድነው እንዴ ሁሌ ቫለንታይን ሲደርስ እኮ ማለት ነው 3 ወር ሲቀረው ነው የምንለያየው ቫለንታይን ያልሽው ቫለንታይን አንድ አይነት ለብሰን ነው እንደውም ዘንድሮ እናከብራለን ቀይ በቀይ አድርገን ኦኬ አንተ ከንቱ መበዝበዝ ነው ቶሎ ብለው ነገር ፍጠር እኔ ምንሽ ሄዋን ግን ምንሽ ሄዋን ነው እንዴ ሄዋን ጋር ምን አገናኘው ይሄ እንዴት ነው ምን አገናኘው ሄዋን ያዳም እኮ ነው ያልኩሽ ያለሁት ተረጋጋ ታዲያ ምን ያስጨዋል ምን ያስጨዋል ፍሬ ከበል እምቢ አለ አንዴ እሱ አሻፈረኝ መጀመሪያ ልቆ አሻፈረኝ አለ በግድ ከበላ በኋላ አንዴ ከገነቱ የተወረወረ ነው በእናንተ ምክንያት ምንድነው ዘንድሮ ማልተጣላህም ምንድነው ምን ማለት ምን ያልሽ ነው ለይ ተረጋጋ በቃ ታጠፍች እኮ አታይቱም እንዴ ተረጋጋ ምንድነው አንተ ይኸውልህ እኔ በየአመቱ በፈረንጆቹ እየቆጠርኩ ወይ ማለት ነው አልሽትም ነበር በዚህኛው በሀገራችን እየቆጠርኩ አልተበላም ፌብሩዋሪ ደርሶ አንተ ቫለንታይን ምናምን በላ ለትንሽ እስኮና ተጣጣንቺ ተበልተሽ ነበር ያራደልች አንተስ እኔ ማሷሱት ምናምን ነገር ብዬ እኮ ነው የተጣለው በቃ ምን እግር ስር መውደቅ ነው ካለፈ በኋላ ፌብሩዋሪ 14 ካለፈ በኋላ እግር ስር መውደቅ በነጋታው ሰይጣን የተነስቶብኝ ነው ማለት ይሄ ትሪ ኢትዮጵያ ላይ አለ ይሄ ተቀደል ኧረ በእግዚአብሔር ይሄ ትሪ አለ በጦርነት ጊዜ ጋሻ አድርጎት ወቅቶበታል ይኸው እነዚህ ቀዳዶች አያው እነዚህ አይ ጦር ሳይሆን ጥይት ከጣሊያን ጋር ይጣላ ዝርያው አባቴ በእናትህ አባቴ ምን ይሄ የት ነው እዚህ አያቴ ቤት ዳሮ መሉ ልበል ምን ይሄ ምንድን ነው ማዘር ልካይ ነው በምን ዳቦና ጠላ ነው ማን እና ሳይቀመስ ወፍ አባቴ ቡቡት ያለሽ ጠላ መጥፎ ነው ሳይቀመስ ወፍ አታቴ አንተ እርግማማ ማለት ጣልሽ እጄ ላይ በገብሬ ልጅ ያለው እጄ ላይ በቃ ጣል እሺ ትንሽ በቃ እጄ ላይ ጣል ትንሽ እሺ በቃ 6 አር እሱ 6 አር ትንሽ እጄ ላይ ትንሽ አባቴ ትንሽ ወይ ጨረሰው ኮኪኔቶ ነው ተፈጥሮኛል እንዴ ኧረ አባቴ ተበናተ ያበደ ምንድን ነው ዳቦ ነው ለአያቴ ቀረበ መቀመስ አለበት ብራዘር አንተ በእናትህ ቸኩያለሁ ምንድን ነው ይሄ ትሪ አለ ዳቦ አነሳው ምንድን ነው ይሄ ትሪ አለ እናንተ ቤት ምን ችግር አለ ትሪ ማነው ይሄ ትሪ ኢትዮጵያ ላይ አለ ይሄ ተቀደል ኧረ በእግዚአብሔር ይሄ ትሪ አለ እኔ አንተ የሚገርም ትሪ እኮ ነው የትም የለም ይሄ እባክሽ እናንተ ቤት ውድ ቃል ያለ ማለት ነው ፋዘር ሀያቱ በጦርነት ጊዜ ጋሻ አድርጎት ወቅቶበታል ይኸው እነዚህ ቀዳዶች አያው እነዚህ አይ ጦር ሳይሆን ጥይት ከጣሊያን ጋር ይጣላ ይሄ አንበሳ ደግሞ ኋላው እየተከተለው ነው አንበሳው ዝም ብሎ ነው የገባው አንበሳ ሀያቴ ዋ በቃ እና ይሄ ለአባቴ ሰጥቶት ነው ስታበጋንዳ ያዥ አባቴ ወላልብሰው ኧረ ወፍ አባቴ ወይ በቃ ተለቀሽ ነው ይሄ ባህላችን ግን እስከ ዛሬ አለ አይደል ብቻ ማቲ ወሬ አባቴ Abstraction me. Baka machine yetawulsh. Baray dre yetawulal. Hello sir. Where to? Drive. Ndazi drive argo. Indit no waraja. Decrease measure.
cut me down, cut, erase me from the car, and then erase argay. What? Delete me there, delete me the car, subtraction me. What are you saying? Minimize me there, and install me the car me to uninstall. ይሻለኛል አሁን እንዴት ልወርድ ነው? ወራጅ አለ እና እንደዛ አትለኝም እንዴ ወራጅ? የውሻ ምግብ ቤቱ ጋር ያለው ወደዛ ጋር ስትሄጂ ስጋ ያለበት ቦታ አለ። ውሻዬ አትክልት ነው የሚበላው። አትክልት ያለበት ቦታ ሳይኝ። ውሻሽ ሰላጣ ነው የሚበላው? አዎ። የቱ ጋር ያለው? ይቅርታ ግን እዚህ ሰላጣ አንሽርም። ለምን? ውሻዬ በራብ እንዲሞት ነው የምትፈልጉት? ስጋ ከፈለግሽ እዛ አለልሽ እኮ። ነገርኩህ እኮ ውሻዬ አትክልት ነው የሚበላው። አትክልት ያለበት ቦታ አሳየኝ። በምን አወቅሽ? ነገረሽ? አዎ፣ የእንስሳ ድምጽ መስማት እችላለሁ። ለዛ ነው አንተን እየሰማሁህ ያለሁት። አንተ አጋዘን። ይቅርታ ባሰድብኝ። በሰድብ ምን ልታመጣ ነው? ልትደበደበኝ ነው? ና ደብደበኝ። ማናጀር ይታለ። ማናጀር። አቤት፣ ችግር አለ? ይሄ አጋዘን እየሰደበኝ ነው። ምንም አላደረኳትም። የውሻ ምግብ ቤት አለ ስትለኝ ስጋ ያለበት ቦታ ጠቆምኳት። ሰድቦኛል። ደንበኛ ንጉስ ነው፣ አባርልኝ። ይቅርታ፣ በማይረባ ምክንያት ለ5 ዓመታት ታማኝ ሆኖ የሰራ ሰራተኛችንን ደንበኛ ንጉስ ስለሆነ ብቻ እናባረዋለን። ተባራል። ምን ተባራል? ኤፍሬም ውጣ። ግን ባሬው ውጣ። አሬላ ሰፈራችሁ ኒውዮርክ አንዴ ያበደ ነው። በጣም አየሯ ምናምን አይዘንብም እንጂ በቃ እዛው ኒውዮርክ። እኔ የምልሽ ማለት ነው ቅድም እዛ ጋር ሱቁ ጋር ሚኪ ካንቺ ጋር የነበረችው ቀይዋ ነው የምታምረው። ስልኳን ትጭኛለሽ። ቀይዋ እናቴ ተው፣ ስልኳን ትጭኛለሽ። ማንን ነው? ቀይዋን አጭር ቀሚስ የለበሰችዋ እንዴ ያክስቴ ልጅ ነው እንዴ? ኧረ አንተ ደግሞ ያክስቴ ልጅ አላውቅም እንዴ? ምንድን ነው? እሺ ቀሚስ የለበሰች ያክስቴ ልጅ አላውቅም። ኧረ ናቱ አይበላም። እናቴ ትሙት አይበላም። አንተ ተልዳሽ ልጅ አላውቃትም እንዴ? እኔ ያክስቴ ልጅ አለ ያክስቴ እኔ እንዴት እንዳደረጋት አንተ እኔ እንዴት ሙሉ አንተ አዲስ አበባ ሲያበላሽ ልጅ ያክስቴ ልጅ ጋር ንገራት ደግሞ እንዳትረሳ። እሺ እነግራታለሁ። ና ቆይ ና ወይ ምንድን ነው የለበስከው? ምን ሆነ? እንካይ ምን ሆንክ? ፀሐይ እኮ ነው። እና ምን ይሁን? እንዴት በዚህ ሰዓት ይሄ የሚያክል ልብስ ለብሳለሁ? በዛውም በዚህ ሙቀት። አሁን የ7 ሰዓት ፀሐይ ሙቀት ሆኖ ነው? ሰውዬ ልበሰው፣ አታፍጥጥ። ሂድ በቃ። ደግሞ ብርድ መጥቶት ሆስፒታል ሊያዞረኝ ነው እንዴ? የምር እኔ በቃ ማወቅ ስለፈለኩ ነው። እውነት በኮሜንት ንገሩ። እውነት አይበርዳችሁም ወይስ በቃ ብርዱን ችላችሁ መዘነጥ ፈልጋችሁ? እንዴ እኔ እኮ ግራ ግብት ነው የሚልኝ። እቤት ውስጥ አሁን ሄደ ብታያት የሆነ 7 ምናምን ካልሲ አድርጋ ቱታ በላዩ ላይ ይደረጋል ምናምን፣ ሁዲ ከዛ ጃኬት ምናምን ከዛ ኮፍያ ይደረጋል ምናምን። ብርዱን አይችሉትም። ቤት ሲሆን ወዲያው ደውሎ ነይስቲ ቤብ ውልቅ አርጋ ምናምን ባዶዋን ትሄዳለች። ምንድነው? አይ አሳመናችሁት ነው? እኔ አይምሯችሁን አሳመናችሁት ነው? የምትጠቀሙት የምትቀቡት ነገርም ካለ እስቲ ንገሩ። እንዴ እኔ ሹራብ አድርጌ ቲሸርት አድርጌ ፓካውት አለ ከስር ይበርደኛል። የምር ሼሚክ ያዘኝ ነው እንጂ እኔ ጋቢም እየለበስኩ ቦታ ሰሞኑን ደስ ይለኛል። የምር ግን ሚስጥሩን ንገሩን በእናታችሁ። የምር እንዴ አይበርዳችሁም እኮ ጭራሽ። አለ ፊጋ እንዴ ቦጌ ፒስ ነው። ቦቸራ የሰፈራችን አውራ አጭማን ነው። እንዴት ነሽ? በእናትሽ ስራ ጀምረሽ ነው? ያው አዲስ አበባ መጡ ቁጭ ማለት የለም መስራት ነው የሚያዋጣው። ቦጌ ያራዳ ልጅ እኔ የምልሽ እዛ ገጠር ምናምን እያለሽ ስለሸገር የሰማሽው ነገር የለም? ዘርን ለገበሬ ፍቅርን ለዱርዬ በወንፊት የጠራ የሸገር ዱርዬ። አረ ቦጌ ቅኔ ሰሙ ወርቁ እንዴት ነው ባክሽ? ንገሪና። ለተጨማሪ ዝርዝር ባንክ ቤት ዝርዝር። ቦጌ ጨዋታ ጨምረሻል። ይመችሽ ያራዳ ልጅ። ኧረ አንቺ ዝም ብለን ተቀምጠን ቀረን። የሆነ መላንበል ሰዓትም እየደኩ ነው። እባክህ ምን መላ እንላለን? ዛሬ አየሩ ራሱ ተመቷል። እባክሽ ያስጠላ በእናትህ። እኔ ክክ ያለ ቀን በእናትህ። እሙዬ እናት፣ ኧረ አዳምጪኝ እማ። እስቲ የዛሬ ሙያ የሆነ ነገር ወዬ በይና። የዛሬ ሙያ ወዬ አለመጠች በቃ አቺ የመላጣ ልጅ። ኧረ ለቀቀኝ። ኧረ እባክህ ምን ልታመጣ ነው? እስኪ ና ንካኝ፣ ጫፌ ንካኝ። እስኪ አንተ ወንድ ነህ። ኧረ አቺ እናት ተረጋጋው።
ከሰፈሬ ማስኪን አታስበጠኝ በእናትህ። ትመለሻለሽ። እሺ በዚህ ሰፈር ትመለሻለሽ። ቦሰኒ ዱርዬ ቦታ የመጣሽ ናት በእናትህ። ኧረ በቃ በእናትህ ሂጂ በቃ። ምን ሆነሽ ነው? እናቷን አንተ በጣም ነው ያናደደችኝ። እሺ በቃ ፍታት በእናትህ። ሻምበልዬ ተጫውቺ እና ምን አዲስ ምንድነው ኮሎኔል ሰፈራችሁ እንደዚህ የተበላሸው? በጠራራ ፀሐይ ሊዘርፉኝ ሌቦች ናቸው አሉ። እዛ ግንብ ስር የተቀመጡ ወጣቶች አይቻቸዋለሁ። ረዘም ያለ ነው እንዴ ሌባው? አዎ እንደዛ ነገር ነው። አንዱ ፀጉሩ ጨብረር ይላል። በደንብ ነው ያየሁት። ጨበሬ ነው እንዴ? እኛ እንኳን በሱስ ያለቁትን ቀርቶ ጦር ሜዳ ላይ ስንት ወታደር ነው ረሚ የሚያደርግ ነው እንዴ? መቼም ለእርሱ አልነግሮትም ይሄንን። ለእነዚህማ እናንስም መቼም። ተራራራራራ እንዴ እቺ ማናት አባዬ? ቆይ ምንድነው ዛሬ ማፈተኝ? ይኸውና ኮሎኔል አንዱ ይሄ ነው እንዴ? አንተ ልጅ ነው ማለት ነው አይደለም ኮሎኔል? ማ አረን ያላቀውም አንተ ታውቃለህ? ኧረ አባዬ እዚሁ ሸመጠጥከኝ ለዚች ብለህ ቺት እያረክ ያስኩህ አባዬ። ኧረ ሻምበል ይሄኔ ይመርመር። ሻምበል ግባው በደንብ እያየሁ ነው። ኧረ ሻምበልዬ ይቅርታ፣ ሁለተኛ አይለምደኝም። ሁለተኛ እናት ነው ገብ እንዳረቀመጥች ኮሎኔል ግባ። አንተ ማን ዋሸኛ? እንደው ሻምበልዬ ስላሳለፍነው ጊዜ